ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አድርጌልሻለሁ ብዬ አስባለሁ። አዎ ልክ ነው። የቀረው መኪና ነው። እሱንም በቅርቡ ኦርደር አስደርግም ማስመጣት። ይሄ ልጅ እንደቤት ነው ማላጣው። በስመ አብ ማን ነው? ምንድነው? የድሮ ፍቅረኛ ኤክሴ። እሱ ነው የድሮ ፍቅረኛ? እሱ መስኪዬ ትጠብቂ። እውነት ችግር የለም በእኔ ነብሽ እየተጠብቂኝ እውነት። እሺ አሴ አሰፋፋሽ በተይ እባክሽን ያመጣውን ይሄድ ሁሉም እንደዚህ ይለኛል። እኔም ከሰፋ ያው ተግባርሽ እኮ ነው እንደዚህ እኮ የሚያስፈልግ እኮ እኔም ከሰፋኝ ደረሰኝ እኮ ሰማኝ አይደል? አይ እናንተ ወጣቶች ብቻ ይመችሽ። እሺ ስሚኝ ይኸውልሽ አንቺም ባለው አየር ይጅበት። አው ሄድ ምንድነው ቁጣር ማበብ እኮ ነው የመጣው እንዴ? ቆጣሪ ማን በመጣ ይላል ደብተር መሰለው። ቆጣሪ እንዴት ይነበባል እንዴ? ና እስቲ ወደዚህ ውጣ አንተ። አንተ ካምዶ ልጅ ስለ ቁጣር ምን ታውቃለህ? የኛ ስራ እኮ ነው ይሄ። ምንድነው አንተ ምንድነው? ምን እየሆንክ ነው? የመጣውን ሰው ሁሉ አትነግረኝም ለኔ? አምነባለሁ አለ እኮ ያነባል። ና አንተ ምን አታውቅም አንተ። ና እንዴ አንተ እንዴ ልጁ ምን ሆኖ ነው ዘንድሮ? ሲጨርስ ይውጣ። እሺ ሰማካ ያንብብበት። እሺ እንግዲህ እንዳልኳችሁ ነው። ተረዳኝ። ሲሆን የሰጠው ላንተ ነው የመጀመሪያው። እሺ በቃ እሷ ጋር ጠጋ ስትል ስልክ ይደውል። እንደዚህ ሊሰማት አሁን አይደለም። ጠጋ ስትል ስልክ ይደውል። በኋላ ነው። ቆይ አሁን ተረጋጋ። ስለዚህ በቃ ስልክ ይደውልላት። ስልኩን አዘጋጅታል? ተዘጋጅታል። እሺ በቃ ተዘጋጁ። እሺ ሬዲ አክሽን። አሁን ደውልለት። አይሰማም ስልኩ። ሊሰማን ነው እንዴ? እኔ አይሰማም። አሽከታ አድርጉት። የጎረቤት ልጅ ነው ለምን ያመጣው? ቆይ ከት አሰማም። ምንድነው እየነገርኩህ አይደል? አሰማትም። ስልክ ይደወላል። መሀል ማሽ ደውላችሁ ተደውላል። አንተ ደውላል። ምን አይነቱ ኤርፕሌን ሞድ አድርገው ነው? ኧረ አድርገው ነው እንጂ ኧረ ይለኛል እንዴ? ትንሽ እንደዋወላለን። ፉጣል እንዳላገኘስ ፉጣ ሰዓት እየገደልን ነው አሁን ያለነው። ማለት ጥያቄ ስትጠይቁ አጠር አድርጉት። በቃ ጥያቄ በበዛ ቁጥር መልስም እየበዛ ይሄዳል። እናንተ ስትጠይቁ እኔ መልሱን ሳበዛው፣ እናንተ ስትጠይቁ እኔ መልሱን ሳበዛው ፍንጭ ሐሳብ ሳንይዝ ነው የምንበታተነው። አንቺ እዛ ጋር ቀይ ጉፍታ የለበሽው ጥቅ ጋር ነው እቺኛው አንቺ ፊት ለፊት ኧረ አንቺ ቀይ ጉፍታ የለበሽው ምን ቀይ ሳይሆን ቢጫ ነው። ቢጫ ነው የለበሰችው። ቢጫ ይላል። አረ ቢጫ የለበሽው ተነሽ። አየህ ከዚህ ሲያዩት መነጽር ስለብስ ታየኝ። አትታዩም እኮ ያው ለኛ ማለት እናንተ ናችሁ እንጂ የምታዩን እኛ ብዙ። ቀጥታ ወደ ጥያቄ በቃ ቆይ ሌላ አንተ እዛ ዛሬ ደግሞ አባብዬ ጋር መጥተው በባህላዊ ሕክምና የዳኑ ወንድሞቻችንን ነው የምንመለከተው። እሺ አንተኛው ጀምር እስቲ። ያው እኔ ከዚህ የመጣሁት የጠላና ያረቂ በጣም ሱሰኛ ነበርኩ፣ የመጠጥ ሱሰኛ ነበርኩና ቤተሰቦቼ ነበረ እዚህ ያመጡኝ። ከዛ አባብዬ የሆነች ነገር ቀጥቀጠው በቅቤ ነገር አድርገው ጠላውና ካረቂው ጋር አድርገው አቀመሱኝ። ያው ቅቤ ነው የሚል። ከዛ በኋላ ግን እግዚአብሔር ይመስገን ለአባብዬ ምን ይሳነዋል? ያው ጠላና አረቂ ካለ ቅቤ አልጠጣም አሁን ላይ። ዋው ያንተ አሪፍ ነው። የኔ አሪፍ ነው። እሺ አንተኛውስ? እኔ ነው አቤት። አንተስ እንዴ ደህና አሁን እንዴ ነው ለውጣለ? እኔም እዚህ የመጣሁት አንድ እጄ ዙሮ ነበረ። አሁን ደግሞ ያው ሁለት አይኔ ደህና ነበር፣ ሁለት አይኔ ዙሯል። እድሜ ለአባብዬ ስጦታ አስጣት። ስጦታ ሰጥቻለሁ ማለት ነው። የውስጥ ልብስ ስጦታውን ተቀበለችኝና አንተ ጅል ብላ አባረረች። ስጦታውን ተቀበለች ጅል ምናምን እኔ እንዳልይዛት ያዛት ና አንቺ የዚህ ፍቅር ያቄ ለምን ማትቀበዩ? ስጦታ ሰጥሽ አይደል እንዴ? ምን ነበር የሰጣት? የውስጥ ልብስ ተቀዶባታል። አልተቀደደባትም በሚለው አርቆ አስቦ በሰጠሽ እንደዚህ ገባዋል ይሄ ልጅ። ይኸውልህ መስመርን አትላፍሺ። ለወንድሜ ነው የምነግርልህ። አንተ ምን ታውቂያለሽ? ብሩስ ልጅ ታውቂያለሽ? ምንም ነገር አይፈሩም። እኔ ደግሞ ከልጅነቴ ጀምሮ ፌሮ ታጣ የሚያደጉ ልጅ ነኝ። ይሄ ወንድሜ ነው መጪው ለሀብታም ያጎበድድ ወንድምሽ ደግሞ ነገሩ ምንም ነገር አልፈረውምሽ። እሱ ለሀብታም ያጎበድድ አጎብዳጅ ነው። አንቺም የሰጠሽን ፓንት ለብሰሽ መሸፈተሽ ሌባ ነሽ። ጠጉሩ ነው መላጭልሽ በባጩት ላጫውለው። እሺ አይዞሽ ነቃ በል በእናትህ። አንተ ሌላ ተከራከርኩላ እንዴ? ዞር በሉልኝ በእናታችሁ። ለራሴ ሩቅ መንገድ ነው የምሄደው። ኔትወርክ ሰራል እንደ ወንድሜ። የምን ኔትወርክ ነው የምትለዋት? ቅድም ለመድኃኒት መግዣ ብር ልካለሁ ብለህ ሲያስቸግረኝ የነበረው ነው።
የምኑ መድኃኒት መግዣ ነው? አሟል እንዳንተ ኧረ አላመመኝም አባ። የሆነ ጓደኛ ያሞት የመድኃኒት ብር ቸገረውና ትንሽ ሳንቲም ላክልኝ ብሎ ልልክለት። እንዴ ቅድም ግን ባንክ ደውለህ እንደዛ አይደለም ያልከው ወንድሜ? ማለት ምን ብሎ ነው ያለውማ? አባዬ በእናንተ ኔትወርክና ሲስተም ችግር ምክንያት ልጅቷ መድኃኒት የምትወጥበት ሰዓት አልፎ ታርግዝና ኃላፊነቱን ትወስዳላችሁ፣ ልጁን እናንተ ታሳድጋላችሁ። ባንክ ግን ብር ያበድራሉ፣ ገንዘብ ያሳድጋሉ እንጂ ልጅ ያሳድጋሉ እንዴ ወንድሜ? ምን አንተ ሳታድግ ጭራሽ ሌላ ልጅ? አንተ ቀንቀና ወንድ ልጅ ተባላ። በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ ይሁን እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያረግልህ ጆሲ ቲቪ እንዴት ነሽ? ሰላም አለሁልሽ። ጓደኛዬ ያልኩሽ እኮ ቆይ ሰላም ነው? ፓይለት ያልከኝ ሰው አለ? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። እኔ ጆሲ ጓደኛ በጣም በሳል አይደለም በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰብ። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያላት ሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖሪ ሰማሁ። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? ኧረ ፌቨንዬ በሴቶች ተከቦ ነው የሚውለው፣ ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አየር መንገዳችን ለእኛ እንደሆነን አለኝታ፣ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ይሄ ልጅ ሁሌ እንደቀማኝ አይዞሽ እኔ እናቴ ንቆል ምን ነው እግርሽን አመሽ? አይዞሽ ምን ሆነሽ ነው? በእናትሽ እግርሽን የት በል እዚህ ጋር ሰው እኮ ምንም እንዲህ የለውም። አሪፍ ቤተሰብ ናቸው፣ ይንከባከቡሻል፣ ትምህርት ያስተምሩሻል፣ ሁሉንም ነገር ጥሩ ደሞዝ የሚከፍሉኝ ሁሉም ነገር። በቃ አንቺ ብቻ በቃ ጸባይሽን ማስተካከልሽ። እንዴት አለሽ? ማዘርዬ መተናል። ጀነዋሉ ማዘር ደህና ነኝ። እንዴት ነሽ የኔ ልጅ? እንደው ልጅም ስለሌለኝ በደንብ እንከባከብሻለሁ፣ ትምህርትሽን ማስተምርሻለሁ። እሺ ልጅ የላቸው ብቻቸው? ምንም ልጅ የለዎትም? የለኝም የኔ እናት። እንደው ወንድ ልጅም የለዎትም? የለም እኔ ብቻ ነኝ። እሺ ልጁንስ? እሺ ዘበኛም የለም? የለም ዘበኛ የለዎትም? ስለዚህ ስራ ካለን እንግዲህ ምን አደርጋለሁ እዚህ ቤት? በቃ ይቅርብኝ፣ አልገባም። ማለት ዘበኛም ልጅም የላቸውም። ሲደብረኝ እኔ ከማን ልሄድ ነው? አባ ምን ነው? ምን ፈልገሽ ነው? እንዴት ነሽ? ኳስ እንትን እያልትሉ ነው እንዴ? ልንጫወት ነው። እንትን አስብልኝ ነው እዚህ ልሞክር ነው ነገር አልጮታ። የምታውቂው ነገር አለ ስለ ኳስ? ምን ነው ኳስ አይደል ማለት ኳስ አይደል? ትታውቂያለሽ ወይ ስለ ኳስ? ነው ጥያቄ። ጠይቀኝ። እሺ ሜሲ ምን ሀገር እንትን ነው ተጫዋች ነው? ሜሲ ነው አይደል? እኔ ፍጥርጥሮሽ ምትርጥሮሽ ነው የምጠቀም። ኧረ እባክሽ አይ አንቺ ነይ ገብተሽ እንትን ስልክ ትይዣለሽ። አይ ግን ፊት ፊትሽም ስታይ የሆነ አይ ይቅርብን ነው። ሌላ አንድ ጥያቄ ልጠይቅሽና ከደገምሽ እንትን ትያለሽ። እሺ ሮናልዶ ምን ሀገር አሰልጣኝ ነው? ይተበቃ አጭጭም በቃሽ። አይሽ አይ እንዴት ነሽ? አንቺ ሊና ከኛ ጋር ጣላች ብለሽ አንቺ ከኛ ጋር መጣት አለብሽ እንዴ? ማለት አንቺ በሷ ጭንቅላት ማሰብ እኮ የለብሽም። ልትሳደብ ነው የመጣው? ሲጀመር እኔ እናንተ ምንም ሊያነጋግር የሚችል ጉዳይ አይደለም። ይኸውልሽ ማርታ ሊናን በጣም ነው የምወዳት። የታወቅ ነው በአጋጣሚ ቢሆን እየቆየ ሴት ነው ወደድኩት። አፍቅረሽ የምታውቂ ከሆነ በሁኔታው ነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምትችል አንድ ሴት አንቺ ብቻ ነሽ። እባክሽ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ ነው። አንቺ ምን አወቅሽ? እንዴት አላውቅም? ጓደኛዬ እኮ ናት። ስሚ ከሷ ጋር መገናኘት ትችላለህ? አትችልም።
አንቺ ማሰራሽ ነው። አጩብኝ ደሞሽ በቤት የመተን ጮብኝ ትፈልጋለህ? ይኸውልሽ ማለት እኔና ተናዳብኝ እንጂ ጠልተኛ አይመስለኝም። ፍቅር የእውነተኛ መሆኑን ብታውቅ መጨከን አይመስለኝም። ፕሊስ እርጅኝ በእናትሽ። አንተ ፖሊና በጣም እኮ ነው የማትመጣው። ትንሽ ስታስብ ራሱ አይከብድም? አንቺ መስሎሽ ነው የምትናገሪ? እንዴት አልናገር? አንቺ ዝም በይ። ኧረ በእናትህ ደግሞ ሁለታችሁ የምትሰሩት ስራ ማናቅ መስላችሁ ታውቁ። በጣም ነበር የሚያጽናናት። እውነቴን ነው። ደግሞ አንተኝ ህሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ እንደምታሳልፍ በቅያዝ መልክም ቢሆን አይተዋል። ስለዚህ በጣም እድለኛ ነህ። አንተ ለምን አትመክሩም? እንዲቆርጥልን ነገር እውነቴን አስባት። ህሊናን ያናክል በድጋት ራሱ እንዳጨረስ ቀይመችኝ። በጣም አሳፋሪ ሴት ነሽ። አንሳዩ ሁንሽ ይኸውልሽ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታውሪም ነበር። እሺ አንተ ይገባሽ። ሄሎ በቃ እኮ ከሰዓት ይገባላችኋል። አዎ ሱፐር ማርኬት ሆኜ ነው። በቃ እስካሁን እንደውም ይደርሳል። ኧረ ሰውም በቃ ዕቃ እያዝረከረከ ነው የሚሄደው። አንዴ በቃ እሺ አካባ እዚህ ወርቁ 250 ወርቁ እኮ ነው። 250 ይሳብ አንተ እንደውም በኔ ፒስታል አድርግ በራሴ ፒስታል ነው እንጂ ለውጣለሁ ብለህ ነው እሺ ለህጃው ነው እንዴት አመሻችሁ ቤቶች? ሰላም አመሻችሁ። አይዞህ እዚህ ጋር ፍዞ አስቀምጧት። እንደው የት ነው ሲላት እኮ ቤቷን አሳይታኝ እኮ ነው። የት ነው? አይዞህ እዚህ ጋር ፍዞ አስቀምጧት። ወደቀች። እንደው እኔ ላይ ጣላት እንጂ እንደው ድንጋይ መታት ምንም አልነካም። አለ ዘወትር ወኩን ያመሻም ሽታ ታቅም እንኳን ታመሽም እኮ እንደው መልካም ሰው ናት። እንደው ሳያት መልኳ ራሱ አሳስቶኝ ነበረ። እንዴት በቃ ፍዞ አፈዘዟት። እግዚአብሔር ይስጥህ። ምንም አልሆነች። እንደው ጡቷ ትንሽ ነካ አረኳት እንጂ እንዴት ነካታለን? አይዞህ አይደለም ትንሽ ነው ነካ አርጎ እንዴት ለጋጡት ነው እንደው ዳዲ ናቸው ነው መርቁኝ እግዚአብሔር ምን አመረቀህ አንካታ አይዞህ አይደለም ቆይ እናታለም እኔ በትናንት ቻለው ቆይ ዳዲና አትወጣም ፖሊስ መጣ። ምንም አልነካኳትም። ጡቷን ብቻ ጭምቅ አድርጌ ትጥት ማንኝ ፍቅር ስክሪኑ እኮ ስልኬን 20 ሺህ ብር አለኝ የሚሰራበትን። አይዞሽ የኔ ፍቅር በእና ብር ሲኖርሽ ታሰሪዋለሽ። እኔ የኔ ሚስት 20 ሺህ ብር ብፈልግ ስልክ ለማሰራት 25 ሺህ ብር አድርጌ የምሰጣት። ለምንድን ነው የምሰጣት? ራሷ እኮ ስትንዘላዘል ነው የሰበረችው። ድጋሚ ብትሰሩ ጨምርላታለሁ። እንዴ ለምንድን ነው ሲጀመር 3 ስልክ ገዝቼላታለሁ። አንተ ሴት ልጅን እኔ ማሞላቀቅ ነው የምወደው። በቃ ሙልቅቅ ማለት ነው የምወደው። የምርህን ነው? አዎ እኔ ብር ትሰጣታለህ? እዚህ ውስጥ ነው ያለው። እንደውም ነው አንተ ፍቅረኛ መሆን የምፈልገው። እዚህ ውስጥ ጫማ ነው። በርታ በላሽኝ በጫማ። ወንዶች ሽንታችሁ ሸንታችሁ ከመጣችሁ በኋላ እንደ ሐሳብ ባጨብጡንስ ችግር የለውም። ሃይ ካላችሁም በቂ ነው። ኮመንት ላይ ያላችሁ ሰዎች ግድመሽ ነው ቲክቶክ የምትጀምሩት ማለት የሆነ ትራይ በቃ የሆነ ጎሳ አለ ራሱን የቻለ እንደዚህ መሽ ነው ቲክቶክ የምትጀምሩት። ገና አሁን ከእንቅልፌ መነሳቴ ነው። በእንደዚህ አይነት ኮመንት መንቃት ነበረብኝ። ይመሸገን ማለት ነው። ሰላም ታረኛ እኔ ነኝ። እሺ ትልህ ነህ? ምን ይዘሽ መጣሽ? እንትም ዜማ ያኔ ለየት ነው። ቪትፎስክ ትባላለች። አዲስ የመጣች ሙዚቃ መሳሪያ በአፋችን ነው። እሺ 5 ደቂቃ አለች። ጀምሪ። በቃ ይበቃል። አንጨርስኩ ምንም ማለት ኧረ በእናትህ ስነ ስርዓት አድርግ። ውርጧ ውጣ። እሽክን አይመጣም። ሽንት ደርስ እንምጣ። ይቢ እኔ አልሄድም። እኔ ሽንት አልመጣም። ኧረ በእናትህ ካሁን ደርስ እንምጣ። እኔ አልፈልግም። ምን ሆነሽ ነው? እኔ ሽንት አልመጣም። አልፈልግም። ሄድ አልፈልግም አልልም። ለምንድን ነው የምለው? አንተ ምን አገባ? ከፈለከ አንተ ሄደህ። እኔ አልፈልግም።
እኔ ካንተ ጋር ነው የምሄድ የፈለኩት። እኔ አልፈልግም። ሽንቴ አልመጣም። እኔ ሽንቴ ካልመጣስ ዘገጥ ኧረ አንተ ሂድ እንዴ! ለምንድን ነው የምሄደው? እኔ እኮ አልመጣም። መሄድ አልፈለኩም። አረብሹኝ። ከፈለክ አንተ ሄድ። ለሷ ብለህ ለምንድን ነው ለሷ ብዬ የምሄደው? ንገሪኝ። ለሷ ብዬ ለምን አልፈለግም? ይሄ ሄደች ሂጂ። መሄድ ነበረብኝ። ንገራት። ወንድ ልጅ አይደለ? አላገራታለሁ። ቀላል ነገር ነው። እወድሻለሁ ነው መናገር አይደለም። አረጋስ ምን አይነት ጥፍሬ ይዤላችሁ እንደመጣሁ አታምኑኝም። ቤቴን አወቃችኋታ? የብሩክ ሚስት የዛን ቀን ማታ ሄዳ የኔ ፍቅር እወድሃለሁ እንዴት እንደነገርኩት አታውቅም። ወይኔ አፍልቀቁኝ ማለት እንዴት ነው እነሱ የምታስባቸው? እንደዚህ እኮ አይታሰቡም እነሱ። ከዛስ ደግሞ ወይን ቀረበ። እሺ ብዬ እየጠበቅኩ ነው። ወይኑ ላይ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ብሎ አላ ወይኔ እንዴት በቃ ተናደርኩኝ። አልገባሁም። ከዛስ ደግሞ እራት ቀረበ። ምን መሰለ የውጭ ሀገር ምግብ ነው የመጣው። እዛ ጋር ልትበላ እንዲደረቱ ላይ ምናምን እንዲሆነ ነው አላለችም። ተቃጠልኩ። ለማና ቤት ልበል ስልክ የጠራው አንድ አዋርቻት ለጦሷ ናት የደወለችው። ኧረ በእናትህ ምን አረጋ ተመለጠች ታደርና አትገረጭቻት አታተም ምን እንደምታረግ ምን ይፈዘረ ምንድነው ይሄ? ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪት ድሩ ሰርቶ የሚኖርበት እንሰራለን። ቲቪና ራዲዮ ባምሌ ሬዲዮ ሰሪውና። እሺ ወንድሜ ይኸውልህ አመጣሁልህ። ይኸውልህ ምንድነው ሬዲዮ ነው አላልክም እንዴ? እናቱ እዚህ ወደ ታዲያ መሲኖ ነው እንጂ ምን አድርገው ልጅ ኩለ ገዙ 2 ወር አልሆነም ከገዙት 2 ወር አልሆነም። ምን እርግጠኛ ነኝ በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ። እሺ ምንድነው ሰራለሁ እንዴ? ምንድነው ይሄ? የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው። ገበና ሰው አላየብን። ሰው አላየብን። ደም በመብቀል ላይ ነው ያለው። ጓሮ አላችሁ? ጓሮ ወስደክካለው ጓሮ ተቀብር አድርገው አዳዲስ ጅባቶች ብሉዞች እንዳለ አይበቅልላል። ሙሽ በለኝ። አሁን ነው መቀበረው ገብቼ አሁን ደሞ ምግብ ይሸተት ነው። እናንተ ጋር ነው ሚስት እየሰራች ነው እኮ። እኔም እኮ አልበላውም ነበር። እንዴ አልበላም እንዴ? በባዶ ላይ ነበር ስሰራ ነበር። ሰጥ ነበርኩ ግን ቅቤ አድርጋበታለች መሰለኝ ወጡ ላይ። እኔ ካልጾም እኮ ጾም እንዴ አበላለሁ። ጨው ግን ያደረገችበት አይመስለኝም። ጨው ምን ያለው አይመስለኝም። ጨው የለውም። አዎ ችግር የለውም። በባዶ ያለ ሰው ምንም ይበላል እኮ ችግር የለውም። አረ ለኔና እሷ ብቻ የሚመቃው ነው የሰራችው መሰለኝ። እንደዛ ነው። ሌላ ሰሩም እና ለራሳችሁ ምንድነው በቃ አንሰጥ ማለት ተባልክ አይደል እንዴ? ይሉታ ጅብናችሁ ምንድነው መገረኮ ነው። አሬ ጋዜጠኛ የት እየሄደ ነው? ላይቭ ነው ብዬ እንዴት ይላል? ምን ይላል? የኔ ወንድም ላይቭ ነው። እባክህ ዝም ብለህ መንገድ እንሂድ። ላይቭ ላይ ነው። በቃ ምን አይነት በሽተኛ አክሽን ሃሎ አክሽን ያሳያል። ኧረ እባክህ አምቤ በጊዜ መጥቻለሁ ናቴ። ወደ ስም የምትገባው ጋሽ ስራ አልገቡም እንዴ? አዎ አልገባውም። አዲስ የሆነ ኤሌክትሪክ ሚሰራጅ መጣበቅ ኤሌክትሪክ ሚሰራጅ አዎ ስራው በቃ የት አለ? ይኸው እዛ ጋር ይሄኛው። አዎ ስራው ይሄኛው ነው። ማነው ነካክቶ ይተው? ማነው እንደዚህ ነካካው? እኔ ሰው ነካካው ነገር አልሰራም። ሰው ነካካው ቤት ያ ነገር ብትሆንስ እኮ እዚህ ቤት እኔ ነካካው እኮ እዚህ አንተ ሰው ምን ይመጣው አይደል? ታቁኛልኩ አንተ ግን ስለ ቀይ ሰው እየከሰው ለማውራት ትሞክራለህ እንዴ? ግሊልስ ላይ ፊት ትቀላለህ እንዴ? ላባለ ምንድነው? በቃ ሰው በቃ ፍቅረኛ ነች። አንተ ዛሬ እውነቱን ነው እኮ በቃ ፍቅረኛ። አዎ ይሁን ቀይ ልጅ ማለት አንተ ማለት ማን ነው? ቀይ ሰው የሰው ልጅ ቀይ ልጅ በእኔ ለጓደኛዬ እንደረበኝ ማለት ነው። ሲጀመር ደስ ማያምር ምንም አያምርም። ካንተ ጋር ልትሆን ልጅ አልፈልግም። አዎ ልብስ አያምርም። አዎ ልብስ የማያምርም መልክ የማያምር ምንም አያምርም። ቀልባው ደግሞ ልጅ እራቅ ተው። ከንፈሬ እንኳን አያምር። አንተ ምንም አያምር ማለት አይደለም። ያንን ይባልፉ ወጋ ነው። እዚህ በህፃንነቱ ስልክ ነው ይሰራለት። ይሄ ነው ሁለት ልጅ ነቃብሎ ሄድም እንዴ አንቺ ጩጭ ስልክ መስረቅ ለኪ በቃ ከባለሽ ይቀራል። አረ ገብቶሻል። ወንድሜ ሰጣታል 2 ሰዓት እጂ ደሞ እኮ የኔ ጥቁረቱ ነው እንጂ ከኔ ጋር ቆጭ እኮ እስቲ እንዴ ተዛልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረክ እንደዚህ እና እንደዚህ አንዴ አርገና ማለት ነው እንዴ የቤቱ ሻ ነው ማረግ
ሰላም ነው ማማዬ? ምን ፈለክ? ዘራ መድኃኒት ነሽ እንዴ? ማለት በረሩን ልቤን አጠፋሽው። ከዚህ ነዘርከኝ ቆሻሻ። ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? ጣምቶኝ እኮ ነው። ከብዛይ በቃ ከዚህ ቤት ከረገጥኩ ስንት ጊዜ ጸባዬን አሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤት አይደለ? የቤታችን ካንታና አረብ ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ እኮ ወልጃለሁ። ልጅ አለኝ ምን አለኝ? ወልጃለሁ ከብጃለሁ። አንተ ቤት ቢላስ ምቀመሰልም ቁጭ ጠላ ጠጣና ይኩ ልጅ አልኩህ እኮ ነው። ኧረ ዞር በልልኝ፣ ኧረ ዞር በልልኝ። ምንድነው ሰው ጋር ስመጣ ቀማላት አረገፍ አርገፍ ዘላ ትመጣም ማሳራት አልብሎም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። እኔ አገባኝ ያለቴ አሰለምን ወለድከኝ። ቆይ ሽጉጥ የለም በደፋው ግንባሩ በለደፋል እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ። ለምን አትሄድልኝም? በቃ እሷ ጋባዥ አግኝቼ ነው። በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ። ማቶ ነገር ይዤ ልመጣ ነው። ኧረ 6 ምንም አልፈልግም። እቤት ነው ምን አራተኛ ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ? አንተ በቃ ሂድልኝ ማለት ተፈረቀ በለምን አትሄድልኝም? ይሄ በቃ እንዴ ምን ሆነ ነው? አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ ፍቅር ሚስቴ ጋር አዎ ያይና ይታያል። ሲመሽው ሳልሽታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አግኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ምን ቁጭ ብላችሁ ተጠዩ ይሄኛውን ጨርሱ ነው ይሄኛውን ተደግማችሁ አድርጋችሁ እንዴ ቤት አለኝ ብለህ እንዳትመለስሽ። አልመለስም ቤት አለኝ ቤት እውነቴን ነው ከሚወል ግድግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቁት ፎሪ እኮ ነው ጋቻ ራስ አጡ አቷት ደፉኝ አይነት ወነኛ እኔ ብራኔ ያጣው ማነ ምንድነው? አሁን ልታራ ከሆነ እዛ ጋር ባመሰብረሽ እንደ ቤት አለ እዛ ጋር ልታራ። አዎ የሥራ ቦታ አይደለም። እኔም ልሰራ ነው የመጣው። የራስን ስራ አንተም ስራ አይገባ። ልሰራ ነው የመጣሁት። አዎ ለማይና እንዴ? አዎ ለማይኒ የወንድሜ የሰው ቦታ ነው። በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ። የሰው ስራ በእናትህ መቀኛቱ። እሺ እሄድልሃለሁ። በቃ ችግር የለውም። ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል። ያቺ ቦታ በዛ በኩል ማን ነው ስሙ? እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው። ሰልፍ አይቻለሁ ቅድም ጠዋት አልፏል። በዚህ አልፏል። ሻልፍ አይተዋል ሻልፍ የሱ ቦታ እዛ ጋር ነው። እናንተ እኮ ናችሁ እኛን ስራ የምታበላሹት። አሁን አንተ ምን ሆነ ነው እንደዚህ? እኛስ ተይዘን ነው እንደዚህ? አታስጨንቀኝ ወንድሜ እየተጨነቀ ለምንድን ነው በእኛ ስራ የምትገቡ? ሲጀመር አንተ በጃጅ ነህ። እናቴ ትሙተልለው ባክለቀኝ። በቃ ምንድን ነው አይና ያሰሸኛል እንዴ? በቃ ያላላጅ ምን ይሽኝ ሰላም ነው እንዴ? እሺ ሰላም ነው። ይጠይቁ ጤናውን ይወቁ ከሚለው ፕሮግራም ላይ መጣሁት። ጓደኛዬ ባልደረባዬ ናት። ሁለት ጥያቄ ጠይቃለሁ። ሶስት ጥያቄ ጠይቃለሁ። ሁለት ከመለስክ የመኪና ተሸላሚ ነው የምትሆነው። መኪና? ኧረ ያደኩበት ጥያቄ ያደኩበት ጀመር። እሺ ህብለ ሰረሰር የሌላት እንስሳ ማን ናት? ጥያቄ 20 ሰከንድ። አሳ ናት። ሌላ የውም ጥያቄ መሆኑ ነው። እሺ መለሳ አንቺ ነይ ስታስጠሉ። እሺ ያለማግኘት መብት የተከበረላት ጉንዳን የት ናት? እኛ ሰፈር ናት። ጥፍ ብሎ ያን ሰፈር እኛ ሰፈር ጥፍ ብሎ ምን እንደማያውቅ ትሆናለህ። ሁለት ጥያቄ መመለስ አይቻልም። አልተነጋገርንም። ሁለት ጥያቄ መለስክ ፎረሽክ። ምን ማለት ነው? ደደብ ነው አንቺ። በሳተ ጥያቄ ከመለስክ ሄሎ አንተ ባለስልጣኑ ደሜና ልጄን አግቻታለሁ። አሁኑኑ 200 ብር ካላክ እገልልሃለሁ። ድምጿን ስማው። አረ ስንት ብር አድርገህ አባቴ አድነኝ። ድምጿን ስማው። ቶሎ ላክሽ። 300 ብር አትሉም እንዴ? ምን ሆነ ነው? 300 ብር አትሉም ነበር እንዴ? አንተ ጅል፣ ስለ ገንዘብ አያገባም። ዝም ብለህ ተሰጠን ስራ ስራሽ። Please everyone help me. I will give you money. ልቀቁኝ ብቻ ችግር የለውም። ምንድነው የምትለው? እስቲ ተመራለህ። ስሙ ምንድነው ያለችው? እንትን ነው ያለችው እኮ ጥቁሩ ልጅ ይውጣና እኔ እናንተ እናውራ። ኧረ እባክህ እንደዛ ነው ያለችው? እንደዛ ነው ያለችው እንዴ? አትሞታል እንዴ? እኔ ምርመኛው ሄዳለሁ። እንደው ጫይ ቀጠቅጦኛል ሄዳለሁ። አንተ ስራ እኮ ያዘው አንተ አማን ወይ ዳቦ ገዛልኛ እንዴ? ወይኔ ከሙኝ ጋር መጫወት፣ ወይኔ ከሙኝ ጋር መባዋል እኮ ነው። ዳቦ ይሻል። እንነጋገር። ሄሎ አንተ ቲክቶከሩ በአምሌና ወጥ ናችሁ አይደል? አዎ። የት እንዳላችሁ አውቀን አሁን እመጣላችኋለሁ። እንዴት አወቁ? እጅ ረጅም መሆኑን አወቃችሁ መሰለኝ። እንዴት አወቁ? አንተ እኔ እኮ ነገርኳቸው። ከምን ጨቃጨቅ ብዬ ለፋዘር ደውዬላቸው ብሩን ይሰጣቸዋል ሲሉ ፎቶ ላኩላቸው። እናንተ ስም ነገርኳቸው። በቃ መጥቼ ብር አሁን ልሰጣቸው አሉ። አሁን ሰጣል። እኔ ልስጣ። ውጣ። አንተ ወዴት ነው? ሰርግ ቤት ነው አይደለ? ሰርግ ቤት እኮ ና ውጣ። ሙሽራ ነኝ። ምንድነው እንትን የምትለኝ? ሙሽራ ቆይቷል ከገባ። ሁለት ነን።
ምን የልጅቷን ድለም ታበላሻላችሁ? አወዳድራ ነው የምታገባው። ተነጋግረናል እንዴ? ያለው እንደዚህ ዘንጭ ሌላ ነገር እንትላለን። ልምታ እንዴ አንተ? እሺ የሚበላል የለም። ይዝነባችሁ። ሰላም ነው። እንሂድ በቃ የኔ ፍቅር ፍቅረኛዬ ነው ማለት ለማን እንዴ? እሱ ነው ፍቅረኛ? የኔ ፍቅረኛዬ ነው። የኔ አንድ አመት ፍቅረኛዬ ነው። እየገባኝ አይደለም። እንትን ነው። ቆይ አንዴ ላስረዳ። አረ ቆይ አንዴ። ሄሎ ከሆስፒታል ምንድነው? እሺ መጣሁ። ባለቤቴ ሁለተኛ ልጃችንን በሰላም ተገላገልን። ደረሰ አይደል አባዬ? ቀጣይ ሳምንት ደግሞ ጨምሬ እልካለሁ። አዎ ደርሶኛል። እኔና አንዱን ሽብኝ እኮ ብቻሽን ሆንሽብኝ። አስቢው መንታ ብትሆኝ አንቺ የተረገስሽ ቀን በርትቼ ሁለት ተባረኩሽ። ምን አለበት? እኔ ያለሁልህ አባዬ፣ አታስብ። ሰውማ በወንድ ልጅ ነው የሚያልፍለት። ታውቂያለሽ፣ እኔ ወንድ ልጅ የለኝም። ከኩይሳ መሀል ነው አንቺን ያገኘሁሽ። እንጨት ነው የወለድኩት ወንድ ልጅ ብዬ ታውቂያለሽ። ኧረ አባዬ እንደዚህ አይባልም። ተው ይሰማዋል። አይ መሰማት ቢሰማውማ ይኸውልሽ ለዘመን መለወጫ ይላክሽልን የገዛሽልን ሙክት አርደን እና እናትሽ ጥሪያን በላም ታውቂያለሽ። ክትፎና ጠብሳ ጥብሱን በልተን ጥሪውን አይኑ እያየ የደረበውን እኮ ነው ሻኛ ምትያለሽ። ምን ታያለሽ? ሰብስቤ ለቡቺ ለመቻል ፊት ለፊቱ አይኑ እያየ ሰጠሁት። እንግዲህ ከውሻ በታች አድርጌው አሽሙር ካልገባው ለውሻ ቅድሚያ ከሰጠው አስቢው። እኔ ቤቱን ነው ምነከለ ቤቱን ነከለ ወይ ጎዳኸኝ። ግን ያሰራሽውን ኮለን በይው እኮ አይሰማው። ኧረ አንተ ሰውዬ ልጁን በየቀኑ እየጨቀጨቀው ተው። ተይ ቆይ መልደውል እስኪ አባ ና እስኪ። አይ አይደለም እንደሱ አይደለም። አይ እንደሱ አይደለም። ሜድ ነው ጃኬትን ያዛ። አይደለም ቆይ ልጅ ሜድ ነው እና ሹራብ የሚያዛ ጎዳና እኮ ነው የምትሆነው ከዚህ በኋላ። ዶላሩን ከዚህ በኋላ አይጋራንም ነው። አባዬ ዛሬ ቢሮ ውስጥ በጸሐፊ በጣም ስትደነቅ ነበር። ምን ሰርተ ነው? ምሮ የምትለው የምን አናቁ ነው እንዴ? ቅድም ቢሮ መጥቼ እኮ ጸሐፊ ቢሮ ገብታ ረጅም ሰዓት ስታጨበጭብልህ አልነበር እንዴ? ምንድን ነው? የምን ጭብጨባ ነው ደግሞ ጸሐፊ የምታጨበጭብልህ? አዎ የሆነ ስራ ነበርና ብዙ ሰው መስራት ከብዶት እኔ አንቺ ባል ጠቅጠቅ አድርጌ ጨረስኩ። ለዛ ነው አድናቆት። ስራው ግን ተግባራዊ ነበረ መሰለኝ አይደል አባዬ? ያረ የቢሮ ስራ ነው እባክህ እንዴ። አይ ጸሐፊ እኮ አሁን እንደሱ የኔ ጀግና እሱ ጋር ቦታውን አግኝተዋል እያለች ስታጨበጭብልህ እኮ ጠረጴዛውም ሲጥ ሲል የጉልበት ስራ ነው የሚሰሩት ብዬ እኔ እንደውም ላግዛቸው ለኔ የሚጨብጨብልኝ ብዬ በሩን ልከፍተው ስታገለው በሩ ቁልፍ ነው። ከዛ ተውኩት በቃ። ምን ጠቅጠቅ አርጋ አኮራኝ የባቢ ጠቅጠቅ አንተ ዶማ ወንድ ልጅ ተዋላ ምን ልታዘዝ ነው? አንድ ቀይውጥ እሺ። ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ? ቀይውጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር ነው? ጀልባ